አፍሪካ፣ ጃማይካ፣ አሜሪካ፣ ሪካ ቬሮኒካ ከዛ ምን ሌሎች ሌሌ ነገር ብሏል ማለት እዚህ ጋር ምንም ነገር የለውም። ቀጥታ እነሱ የሚነካው እናቲቱ እነማን ናቸው? ነገር የለውም። እነሱ የተዳፈውን ሙዚቃ ሰማካ እንዳለ የሚቃም ነው የምልሽ። አንድ ገላባ የለውም። እንዳለ የሚቃም ነው። አልቻለም። አንቺ ዳስታል እኛ 8 ዓመት ነው ያስከቃለን። ሰላም ህዝበታት ወገንታት የጆ ሪአክሽን ቤተሰቦቼ እንዴት ናችሁ? በዚህ ሳምንት በቴዲ አፍሮ ዘፈን ላይ ተመስርቶ አንዳንድ የተቀለዱ ቪዲዮዎችን ሰብሰብ አድርጌ ወደ እናንተ መጥቻለሁ። ቪዲዮ እናንተን እስከ መጨረሻ እንድትከታተሉ ሰብስክራይብ ማድረጋችሁ እንዳትረሱ፣ በዛውም ላይክ፣ ኮሜንት፣ ሼር አድራችሁ ለኔ ስለሚጠቅመኝ ነው። እባካችሁን ቪዲዮን እስከ መጨረሻ ተከታተሉ እያልኩኝ ወደ ቪዲዮ አብረን እንሄዳለን። ዳስታል የተባለው ወደ ቪዲዮ በጥቅል አንፌር ጀነራሊ ጨለማ ወቅታዊ ሁኔታውን ካየነው ደግሞ ኢትዮጵያን ማይመጥን ብየዋለሁ። ነገር ግን እዚህ ሙዚቃ ላይ የተባሉት አንድ ሁለት ነገሮች ልበል፣ የተከበረው ኢትዮጵያ ሕዝብ ይገምግም። ፍቅርን ብዬ እንጂ ተግቼ በሰላም እኔስ መታገሴ መች ከሀገር ይበልጣል አንድ ነፍሴ ብሏል ቴድሮስ። ፐርሰናሊ ወድጄዋለሁ። እንደምታውቁት መከላከያ ሀገር ሰው ይፈልጋል፣ አሰልጥኖ አስመርቆ ውጊያ መላክ ይፈልጋል። ቴዲ እቺን ወኔ እዛ ቢያንጸባርቅ ብዬ ፐርሰናሊ አስባለሁ። ተመችቶኛል፣ ወኔው እኔም ሞቅ ብሎኛል። የሀገርን ፍቅር መከላከያ ጋር ሄዶ ነፍሱን ቢሰጥ ባይነኝ። በዘፈን ይቀላል አይ ነው፣ ግን በተግባር ቢያሳየው ተመችቶኛል። ባንዲራውን አንሳው ይላል። የት የጣልነው ባንዲራ ነው እናነሳው? የቱ ጋር የጣልነው? ቤተ መንግስት ያለውን ነው? አድዋ በቅርብ ያስገነባነው ነው? በቢሊየን ዓለም የጮህለት ባንዲራው ኤቭሪዌር አይደለም ወይ ነው? ምናልባት ቴዲ የሚላት ባንዲራና እኛም ነው ባንዲራ ትንሽ ያው መሀሉ ላይ ልዩነት አለ። እዛ ላይ ካልሆነ በቀር አገሩ በሙሉ ባንዲራ ነው። በኤልኢዲ ባንዲራ ነው ያለው፣ በስክሪን ባንዲራ ነው ያለው። እሱም ይሄ እንደምታዩት እንግዲያስ ክቡር ጠቅላይ ሚኒስትራችን አብይ አህመድ ዳስታል የሚለውን ሙዚቃ ቢሰማ ምን እንደሚያወራ በሚለው እንደ ቀልድ የተቀመጠ ነው። እሺ ወደ ቀጣይ ቪዲዮ እንሄዳለን። በዚህ ሙዚቃ እየሰማሽ እናት ከቻልሽ እኔ ስልሽ ደፈርከኝ አትበይና ካልገባሽ አስረዳኝ። እኔ አልተረዳሁትም። በጣም ሰዎችን እያነጋገረ ያለው እሺ 3-8 ነው። በጣም የሚያስረዳኝ ስፈልግ ግልጽ ላድርግልሽ። ኦኬ እሺ የመጀመሪያው 8 ሐሳቡ ምን መሰለህ? 8ኛው ሺህ ላይ ያለነው ነው ሐሳቡ። እንደዛ ነው ምን ሁለተኛው እሺ 8 እንደዚህ ሲጻፍም 8 ቢገለበጥም 8 ነው። አዎ ምንድነው የሚገለበጥ? እንጃ እኔም እኮ አላውቅም። ማርክ አድርገናል ማለት ካላወቅበት እኔ የሶስተኛውን የሚገርም የሶስተኛው አጥብቀውም በጣም በተለምዶ አሁን በእግር ኳስ የመሀል ሜዳ ሚና የሚጫወት እንደ 8 ቁጥር ነው መሀል ሜዳ የሚለብሰው። እዛ ዳስታል ላይ ምን አለ? መሀል ገቡና አቆሙን ከዳር አለ። መሀል የሚጫወተው ማን ነው? እኔ ማላቅም እኮ ነው የምልሽ ብራዘሬ። አሁን ለአልበሙ ማጠቃለያ ልድምጣል። እሺ እኔ ኢትዮፒካ ዝም ብለሽ አጅልኝ። አፍሪካ፣ ጃማይካ፣ አሜሪካ፣ ሪካ ቬሮኒካ ከዛ ምን ሌሎቹ አይው እንግዲህ ሪካ ይልና ቬሮ ሲሆን ኒካ ይሆናል። አግቢ ለማለት ነው። ኒካ ሰሪ ቀለበት። አሁን ሱ ፖለቲካ ምናምን እኔ በጣም ነው የሚገርመኝ። ፍላርጎ ቢግ ሜሴጅ እኮ ነው ይሄ። በጣም እንደዚህ አልተረዳሁትም ነበር። ሌላ አንድ የደነቀኝ እንደምንገር የአዙምባ ላይ እኔ እንደዛ አልተረዳሁትም። እሱ በጣም ግልጽ እኮ ነው። በጣም የሚገርም ነው። አሁን በተለምዶ በብዛት አዞ የት ነው የሚገኘው? አዞ አርባ ምንጭ ነው የሚገኘው። አዞ ከአርባ ምንጭ ማን ታዋቂ ታውቃለህ? አስጌ እንዳልኩ እሱን እኮ ምንሽ ከአስጌ ጋር ኮላብ እናደርጋለን ብሎ ቀድሞ የነገረ እኔም አልተረዳውም። በጣም አላየሁትም ሙዚቃው። እኔም በዚህ አንቺ የሌለው እውቀት ነው። እውነት ሙዚቃ ታውቃለህ አንተ እውነት። ኧረ አንድ ቀረን የእናንተ ቀል ወደ ቀልድ ተቀይሮ ያቀረባችሁት ነገር በጣም መልካም ነው።
እኔ አስቆኛል። እሺ እኔ የሚያዩት እንደቀልድ ነው። እሺ ወደ ቀጣዩ ዳብራ ይኸውልህ ብራዘር ቀኔ እየፈታው ነው ብራዘር ይልክ ቀኔ እየፈታው ነው ካን ኢትዮጵያ በቃት የሚለው ይኸውልህ ሌሌ የሚለው ለምን እንደዘፈነ ታውቃለህ? ትርጉም አታውቀውም? ይኸውልህ ሌሌ ማለት ነው ሁለት ጊዜ ነው ሌሌ ያለው እና ሌሌ ይኸው እዚች ጋር ሌሌ ቱ ስኩዌር ትለዋለህ ቀኔው ለመፍታት ማለት ነው። ከዛ በሶስተኛው ላይ ሌሌ ነገር ብሏል ማለት እዚህ ጋር ምንም ነገር የለውም። ቀጥታ እነሱን ይነካው እናቲቱ እነማን ናቸው? ነገር የለውም እነሱን ይነካው። እሺ ወደ ቀጣይ እሺ ይሁን የተዳፍሩን ሙዚቃ ሰማከው? እንዳለ የሚቃም ነው የምልሽ። አንድ ገላባ የለውም እንዳለ የሚቃም ነው። እንዴት ነው ግን ይሄ ቀልድ የሚመጣላችሁ? እኮ የሚገርመኝ እናቴ እንዴት ነው ግን ክሬት የምታደርጉት? እሺ እስቲ ይሄኛው እንደምንየው የቴዲ ሙዚቃ ለማዳመጥ እውቀትን ቼክ ማድረግ አለብህ። እውቀት ከወለል በታች ከሆነ በገዛ ቋንቋ ባዳ ትሆናለህ የሚለው ምንም አይገባም። ካላስ መሀል ገቡና እናቆሙን ከዳሪያ ይችላል ቻቶ አርፈ መርከብና ጀንበርና ተማም እንደዚህ እተብተን ቀብረ ዳራ ሱጥም ናንተናል አቡ ትሰሚያለሽ? የትም ተወለድ ኮየሌ ደግ እሸትና በቆሎ ከሚታጨድበት ከሚታፈስበት አዲስ አበባ አዱገነት የኛ ሙሽራ ናሾይ አንቺ ልጅ ዳና ናሾይ ለካ የኛ ያሳዳግ በማር በወተት እንዳታስለምድ የሽሮ ፍትፍት በዛብር እኔ ሙሽራ አይደለም የሙሽራ ሚዘለ ምንድነው ያረሳችሁት? ትታረሳለህ ገና ወለላ አርሰናል ላይ ግን ወረዳችሁ። እናቴቱ ምን አረግናችሁ? አምጥተውንስ ምን ችግር አለው? አርሰናል ደጋፊዎች እባካችሁ ሰብስክራይብ ያደረጋችሁ። እኛ አንከፋም፣ ብንሸነፍም አይከፋንም። እንደዚህ ቀለል ያሉ ቀልድ አዘል ቪዲዮዎችን እያየን ፈታ እንላለን። ብታናዱንም ችግር የለውም። እስቲ ወደ ቀጣይ እሺ የዛሬዎቹ ግን እንግዳችን ጋሽ ብሬ ነው። ጠይቁ፣ ችግር የለም ጠይቁ። እሺ እንጠይቃለን። ማይ ጠይቁ እናንተ ወይ ጠይቀን አንተ ወይ ካልሆነ ኧረ ችግር የለም ጠይቅ። ጀስት ሁማን ቢንግ ፎቅ አለ ጠይቅ እንጂ እንዴት ወደዚህ እንትን ኢንዱስትሪ እንዴት ልትመጣ ማይ ዮንዚ ማጠይቁና ቤኪ ነው። ለፀጉር ምን አይነት ቅባት ነው የምትጠቀመው? አይ እንትን ኮራንዶ ለሶስት ያሁኑ ጥያቄ ምን ነበር? አይ እንትን ሳላቅም ያሁኑ ጥያቄ አንድ ሽንት ቤት ደርሽን ጣሽ ገደለ ላቲቱ ገለውታል እዚህ ጋር። እሺ እንሂድ። ማርቆስና ሜላት ይላል። እስቲ እዚህ ጋር ደግሞ እኛ ማየት በጣም አቆመን ነው እንጂ የማርቆስ ፊልም ከቀን ወደ ቀን በጣም እውነቴን ነው። ህዝብ ተመልሳችሁ ማለት አለባችሁ። ይሄ በጣም አልቻለም። አንቺ ሴትየዋ ይሄ ተላ እጅሽን ምለው ፓርት እዚህ ጋር ቆርጫ አንቺ ሴትየዋ ይሄ ተላ እጅሽን ሲኒማቶግራፊው ድርሰቱ በገጣባየ ቆርጫለሁ። በቅርብ የደቡብ የሀገረ ልጅ ቆርጫለሁ። ባንተ ታንክ በርማጅ ማርቆስ አንቺ ይሄ ላይ እጅሽን አያለች። ዶክተር ደብረጽዮን አዲሱን የቴዲ አፍሮ አልበም እንዴት አገኘህ? አዲሱ የቴዲ አፍሮ አልበም ዳስጣል ነው የሚለው። ዳስጣል እኛ 8 ዓመት ነው ያስከቃለን። መጀመሪያ አልበሙ እንደሰማሁት 8 ሰዓት ጠብቁ ተብላ ነው ጠብቄ እንደ ህዝብ እንደ ማንኛውም ህዝብ ያው ፕላትፎርሙም ዲሞክራሲ ስላለው ባለስልጣንም ብትሆን ግለሰብም ብትሆን ያው በተማሳይ ሰዓት ከተለቀቀስ ሁሉ ሰው አንድ ላይ ነው የሚያየው እና ዳስጣል የሚል ስሰማ የት ነበረ ነው ያልኩት። እሺ ቤተሰቦቼ ያዘጋጁት ቪዲዮ ይሄን ይመስላል። 70 ሰብስክራይበር አንድ ወር ውስጥ ገብተናል። አመሰግናለሁ። ቪዲዮዎቼም እየታዩ ነው። እናም ይሄን አስመልክቶ 100 ሰብስክራይብ ስንገባ ሴሬሞኒ እናዘጋጃለን ብዬ አስባለሁ። እናም ይሄን ቪዲዮ እስከ መጨረሻ አይታችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ወዳችኋለሁ። አመሰግናለሁ።